እንደ ሀገር በህዝቦች መካከል ጎልቶ የወጣውን ልዩነትን ለማድረቅ የህዝቦችን አንድነት የሚያጠናክር አሰባሳቢ ትርክትን ለመገንባት እየተሰራ ይገኛል። ይህንንም መሰረት በማድረግ የንፋስ ስልክ ላፍቶ ክፍለ ከተማ በመደመር መንግስት እይታ የአሰባሳቢ ገዢ ትርክት ለሀገረ መንግስት ግንባታ በሚል መሪ ቃል በሸገር ከተማ ከፉሪ ክፍለ ከተማ ጋር የአመራሮች የወዳጅነት ጨዋታን አካሂዷል። በሁለቱ ክፍለ ከተሞች የአመራር መካከል የተደረገው ወዳጅነት ጨዋታ በዋናነት በገዢ ትርክት ግንባታ ውስጥ አመራሩ ለትውልድ ግንባር ቀደም አርአያ መሆንን ዓላማ ማድረጉን የንፋስ ስልክ ላፍቶ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መብራቱ ደሴ ገልጸዋል። እዚህ ውስጥ የምናወጣው ኢንተርናሽናል ተጫዋች ወይም ደግሞ ለብሔራዊ ተሰላፊ የለንም፣ አመራር ነው። አመራሩ ግን ከብሔራዊ ተሰላፊ በላይ እዚህ ጋር አስተምሮ ያልፋል፣ ምግባር አስተምሮ ያልፋል፣ ወንድማማችነት አስተምሮ ያልፋል፣ እህትማማችነት አስተምሮ ያልፋል፣ መቻቻል፣ መፈቃቀር፣ መተቃቀፍን ያዝ። እንደዚህ ስንሆን ነው የምንደመር። እኛ ኦሮሚያንን እኛ አዲስ አበባን የሚለውን እሳቤ አውጥተን በጋራ መኖር፣ በጋራ መስራት፣ በጋራ መቻቻል፣ የጋራ ሀገር የጋራ ከተማ አለን፣ በጋራ ነው የምንኖረው የሚለውን ገዢ ትርክታችንን የምናሰርጽበት አይነተኛ መንገዳችን ነው። በዋነኛነት ለመግለጽ እንደሞከርኩት እህትማማችነት፣ ወንድማማችነትና አብሮ መስራት በጋራ የጋራ ሀገር መገንባት ነው። ከስፖርት መድረክ ባሻገር በተለይም ወጣቱን በኪነ ጥበብና በተለያዩ የጋራ ልማት ስራዎች የማገናኘትና አንድነቱን የሚያጠናክሩባቸው መድረኮች አሉ ያሉት ኃላፊው፣ ይህም በጋራ ለሚሰሩ ስራዎች ስኬታማነት ሚናው የላቀ ነው ብለዋል። እንደዚህ በስፖርት ማዘውተሪያ ቦታዎች፣ በአምፊ ቲያትሮች የምናደርጋቸውን የጋራ መድረኮች ወርደን ለህዝባችን ጭምር በጋራ መስራት ከኛ ይጠበቃል። በተለይም በጸጥታው ስራ አብሮ በመስራት የጋራ ደህንነታችን የጋራ ሰላማችን አብረን እናስጠብቅ። እኛም እንደ ፉሪም እንደኛ ሆነን በጋራ ነው የምንሰራው። ህዝቡም ወጣቱም ሴቱም ከኛ ጋር እንደሚሆን ተስፋ እናደርጋለን። መሰል መድረኮች ከመገፋፋት ይልቅ እንደ አንድ አስበን ለጋራ እድገት እንድንሰራ እድል ይፈጥራል ያሉት ደግሞ የፉሪ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አለኬዋቆ ናቸው። ብልጽግና ፓርቲ ከዚህ በፊት የሚጋጩ ትርክቶችን እያረመ ስለሆነ የወልውነት እንዲሰፍን የጋራ ትርክት እንዲጎለብት እየሰራ ስለሆነ እኛው ከዛ መተን ስንገናኝ የሁለቱ አድሚኒስትሬሽን የጋራ ወዳጅነት ፍቅር እንዲኖር ያደርጋል፣ አብረንም እንድንሰራ ያደርጋል። ከዚህ በፊት ከለውጡ በፊት የነበረው ግንኙነት የፊንፊኔና ፊንፊኔ ዙሪያ ያሉ ዞኖች እና ከተሞች የነበረው ግንኙነት ጥሩ አልነበረም፣ የመገፋፋት ስሜት ነበረ። አሁን ግን አብሮ የመልማት እንደ ሜትሮፖሊታን ቲንክ የማድረግ የጋራ ልማት ላይ እያተኮርን ያለ ነው። መድረኩ እርስ በርስ ከማስተዋወቅና በጋራ ለመስራት ምቹ መደላደልን ከመፍጠር ባሻገር በትውልዱ ላይ የሚፈጥረው በጎ ተጽዕኖም ከፍተኛ ስለመሆኑም ዋና ስራ አስፈጻሚው ተናግረዋል። አንደኛ ከዚህ በፊት የማንታወቅ ሰዎችም ብዙ ውስጥ አሉ። አብረን ስንጫወት አይዲያ ሼር ማድረግ እንችላለን። ወደ አንድ ሀሳብ የመምጣት ሁኔታ ስላለ በጣም ጥሩ ነው። ሌላ ደግሞ ፊዚካሊ ኤክሰርሳይዝ ስታደርግ ብዙ ካሎሪዎችን ታቃጥላለህ፣ ጤናማ ህይወት እንዲኖርም ያደርጋል። ሌሎችም እኛ አመራር ስለሆነ እኛን አይቶ ወጣቶችም ይህንን ስራ እንዲሰሩ ያደርጋል ማለት ነው። ስለዚህ ኢምፓክቱ በጣም ዘርፈ ብዙ ነው። የስፖርታዊ ጨዋታው የወንድማማች ስሜታቸውን እንዳጎለበተው የተናገሩት ተሳታፊዎቹ በቀጣይ ገዢ ትርክትን በትውልዱ ለማስረጽ በጋራ ለመስራት ዝግጁ ስለመሆናቸው ተናግረዋል። ከተጫዋቹ ባለፈ የደጋፊ የእርስ በርስ ትውውቅም ጭምር አድርገናል። እንዲሁም ከአመራሮች ከስራ አስፈጻሚ ጀምሮ ከኛ ጋር እዚህ እንደምታዩቸው አብረው ነው ያሉት ማለት ነው። ጨዋታውን እየደገፉ ጨዋታውን እያደመቁ ነው ያሉት። ስለዚህ ሞር እንድንቀራረብ አድርገውናል፣ እንድንተዋወቅ አድርገውናል። ከስራ አስፈጻሚ ጀምሮ የማወቅ እድሉም ጭምር ገጥሞናል ማለት ነው። ቀጣይ ብዙ ነገሮች አይገጥሙንም ብለን እናስባለን። ሞር ተዋውቀናልና ይሄንን እድል አግኝተናል። ወንድም አፍርቼበታለሁ ማለት ነው። በዚህ ጨዋታ ላፍቶ ንፋስ ክፍለ ከተማ ሊግ አመራር ጋርም ተናግረናል ማለት ነው። ወደፊት እኛም እንደዚህ አይነት ጨዋታ እናደርጋለን። ፖለቲካሊ ደግሞ የሚያቀራርበን ነገሮችም ስላሉ አብረን ስለምንሰራ ማላችን ያለው ሌላ ክፍለ ከተማ የለም። እኛን ድንበር ላይ ያለነው ፉሪ ክፍለ ከተማና ንፋስ ላፍቶ ክፍለ ከተማ ነው። ወደፊትም በወጣት በኩል እንደ አጋጣሚ ሆኖ እኔ ወጣትም መሪ ስለሆንኩ ወጣቶችንም ወደፊት እንዲታወቁ በደንብ ለሰላም ለብዙ ነገሮች ቶሎ ለመታገዝ እንዲያመች ብለን ወደፊት እየተናገርነው አለ።